የዛሬ ቪዲዮ የነፍስ አድን ጥሪ ነው። ሀባይብ እባካችሁ ልለምናችሁ ተለመኑ። ለትልልቅ ዩቱበሮች ለትልልቅ ቲክቶከሮች ሼር አድርጉ። ሀባይብ የአንድን ሰው ህይወት ብንታደግ ለኛ በጣም ከባድ ነገር ነውና የነፍስ አድን ጥሪ ነው። ሀባይብ ቪዲዮ ደግሞ ምንድነው? እስከ መጨረሻው ድረስ አብራችሁኝ ተከታተሉ። ግን እባካችሁ ላይክ፣ ሼር፣ ሰብስክራይብ ማረጋችሁ ሰብስክራይቡን ከፈለጋችሁ ተው ችግር የለውም። ብስ ላይክ እና ሼር አርጉት ማለት ነው ወዶቼ፣ ብዙ ሰው ጋር እንዲደርስ እባካችሁ ልለመናችሁ፣ እባካችሁ ወዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖቼ? ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምና እዝነት አይለያችሁ ውዶቼ። ለቤት አዲስ ሆናችሁ ላይክ ሰብስክራይብ ያረጋችሁ አበረታቱኝ። ነባሮችም ላይክ ሰብስክራይብ ያረጋችሁ ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። እና እባካችሁ ውዶቼ ላይክ ሼር ያረጋችሁ ይሄን ቪዲዮዬ ትላልቅ ዩቲዩበሮች ጋር እንዲደርስ አርጉት። የነፍስ አድን ጥሪ ነው። እነ ሙቤ ሚዲያ፣ ሳራ፣ ሀቢባ አሉ ብዙ ትልልቅ ሚዲያዎች ማለት ነው። ሼር ያረጋችሁ እባካችሁ ተባበሩኝ እላችኋለሁ ሀባይቤ። እሱ ምንድነው ያው እንደምናውቀው በሰሞኑ አንድ እህታችን ራሷን አጥፍታለች። እንግዲህ የተለያየ ነገር ነው የሚወራው። ያው በብዛት ራሷን አጥፍታለች ነው የሚባለው ማለት ነው። ለቤተሰቦቿ አላህ ሰብር እስጣቸው። እንግዲህ አንዴ የሞተው ሞተዋል ማለት ነው። ከሞተ በኋላ ታምኔሉን ለጥፈን ፎቶውን ታምኔል ላይ አርገን በዚህ ምክንያት ራሱን አጠፋ እንደዚህ ሆነ ማለቱ ከሆነ በኋላ ምንም ፋይዳ የለውም ማለት ነው። ግን እንደዛ ከመሆን በፊት በህይወት ያሉትን እናድናቸው ውዶቼ። አይታችሁ ከሆነ በሷ በተሰሩ ቪዲዮዎች ስር የሚሰጠውን ኮሜንት አይታችሁ ከሆነ እኔ እንጃ በጣም ነው የሚዘገንነው፣ በጣም ነው የሚሰቀጥጠው። ሰው ወዴት እንደሄደ ወዴት እንደሚሄድ እኔ እንጃ፣ ወዴት እንደሚያመራ እኔ እንጃ። ኮሜንት ካያችሁ ብዙዎቹ ማለት ነው እንኳንም ከዚህ ሀገር ከዚህ ዓለም ስቃይ ተገላገልሽ፣ ጠብቂኝ፣ በቅርቡ እኔም ተረኛ ነኝ፣ እኔም እመጣለሁኝ፣ ጥሪኝ፣ ደጋራክሽ። ብዙ ጊዜ ክሎሮክስ ልጠጣ ነበር፣ ልጄን ሳስታውስ መልሼ ተዋዋለው። ኢንሻአላህ አንድ ቀን ግን አይቀርም። ብዙ ቀን ራሴን ላጠፋ ገመድ አንስቼ አባቴን ሳስታውስ መልሼ ተውኩት። በቃ ብዙዎቹ ማለት ነው ደጋረክሽ እንኳንም ነው የሚሉት ማለት ነው። ይሄን የሚሉበት ምክንያት ምንድን ነው? ከሞቱ በኋላ ታምኔል ላይ ለጥፈን እንደዚህ ሆኑ ከማለት እስቲ እንደዚህ ብሎ የሚጽፉትን ትላልቅ ዩቲዩበሮች ትላልቅ ሚዲያዎች ጠይቋቸው እስቲ ለምን እንደዚህ እንደሚሉ ምክንያታቸው ምንድን ነው? የአንድ ሰው የሆነ ነገር ሲያረግ በምክንያት ነው ማለት ነው። የደረሰባቸውን በደል ህመማቸውን ስቃያቸውን ራሳቸው ያውቃሉ ምን እንደሆነ። ግን ከሞተ በኋላ ከማልቀስ ሰውን በቁም ያለ እስቲ እንጠይቀው፣ በቁም ያለ እንድረስለት። ሀባይብ እባካችሁ ኮሜንት አይታችሁ ኮሜንት አንብባችሁ እንዳታልፉ። ትላልቅ ዩቲዩበሮችን ቢሆን ቲክቶከሮችን ቢሆን ድምጽ ሆናቸው አድራሻቸውን አጠያይቁ። ለምንድን ነው እንደዚህ የሚሉት? በህይወት ያሉ እናትርፋቸው፣ እንድረስላቸው። በጣም ነው ሀቂቃ የሚያሳዝነው ማለት ነው። አዱንያ ናት። ለአዱንያ ይሄን ያክል እንደዚህ መሆን ምን እንደሆነ እንግዲህ አባቱ ያውቃል። ግን እንጠይቃቸው። ለምንድን ነው እንደዚህ ያላችሁት? ምን ደርሶባችሁ ነው? ምን ሆናችሁ ነው? ብር ተበልተው ነው ወይ? ታሞ ነው ወይ? በቤተሰብ ነው ወይ? ጉዳት ደርሶባቸው ነው ወይ? በምንድን ነው ምክንያታቸው? ይሄን የሚሉበት ምንድን ነው? እና የሃይማኖት አባቶች ኡስታዞች ራሱ በዚህ ነገር እንትን በደንብ እንስራበት። ኡስታዞች በዚህ ነገር ኹጥባ ቢያረጉበት ቢያንስ የሳምንት የ15 ቻሌንጅ ቢሆን ይሄ ነገር በጣም ጥሩ ነው ብዬ አስባለሁ ማለት ነው። እንደኔ ሀሳብ ኡስታዞቻችን ራሱ ኹጥባ አርጉበት በዚህ ነገር። የሃይማኖት አባቶችም ዝም አትበሉ፣ አንዳንድ ምክር ለግሷቸው።
ምክር ነው የሚያስፈልጋቸው? የምን እርዳታ ነው የሚያስፈልጋቸው? ምንድን ነው የሚፈልጉት? በምንድን ነው የተጎዱት? እንጠይቃቸው እስቲ ሀባይብ። አማና አይታችሁ ግን እንዳታልፉ። ትላልቅ ዩቱበሮች ጠይቋቸው። ኮሜንቱን አንብባችሁ ዝም ብሎ መታለፍ የሌለበት ነው። ገና እንደዚህ የሚሉት ወጣቶች ገና ብዙ ነገር የሚጠብቃቸው ናቸው። ለምን እንደዚህ እንደሚሉ እኔ እንጃ። አዱኒያ ጎዶሎ ናት። አዱኒያ መጠቃቀሚያ ናት። እድሜያችን እኮ 100 አትሞላም። ምናልባት አላህ ያው እድሜ ሰጥቶን 100 ወይ 120 ከስንት አንድ ነው። በቃ አብዛኛው 100 አይሞላም ማለት ነው። የዚህ ትውልድ እድሜ ከ100 በታች ነው። ለዛች እድሜ ራሳችን ማጥፋት ማለት ምን ይሉታል? ራሳችን ከምናጠፋ ለምን ችግራችን አናጠፋም? እንደዛ የሚያረገን ለዛ ነገር የሚያደርገን ነገር ምንድን ነው? ጓደኛ ነው? ቤተሰብ ነው? ባል ነው? ፍቅረኛ ነው? እንደዛ ተስፋ የሚያስቆርጣችሁን ነገር እርግፍ አርጋችሁ መተው፣ ከነዛ አይነት ነገር መራቅ። ብር ተበልታችሁ ከሆነ ከዚህ በፊት የተበላችሁት ተበልታችኋል። ካሁን በኋላ ያለው መጠንቀቅ፣ ለራሳችሁ መኖር። አረ ነፍሲያችሁ ታሳዝናችሁ ሀባይቢ፣ ነፍሲያችሁ ታሳዝናችሁ። ሱብሃነክ ያዚዝ እና በስልካችን ምን ስናይ እንደምንውል ምን ስንሰማ እንደምንውል እኔ እንጃ። ለምን አንዱ ከአንዱ አይማርም? ለምንድን ነው ማንማረው? ለምንድን ነው ማንነቃው? እስከ መቼ ድረስ ያለቀስን እንደዚህ የሆነ ራሳችን ያጠፋን እንዴ? ምን ማለት ነው ግን? ለምንድን ነው? ሱብሃንአላህ። ነፍሲያችሁ አታሳዝናችሁም እንዴ? አላህ ከእንደዚህ አይነት ነገር አላህ ይጠብቀን። የሰይጣን ውስወሳ ያው መጀመሪያ ነፍሲያችንን አለማሸነፍ። ይሄ ስልክ ከብዙ ነገሮች አሪቆናል፣ አዘናግቶናል። ሁሉም በየሃይማኖቱ ዱዓና ጸሎት ቢያረግ ወደ እምነታችን ብንጠጋ ይሄ ሁላ ነገር ባልሆነ። ለሰይጣን በር ከፍተን የጨፈርን የዘለልን ጥሩ እንትተን መጥፎን ያየን መጥፎን የሰማን ነው እንደዚህ እንሆነው ማለት ነው። ሙስሊም ክርስቲያኑም ሁሉም በየሃይማኖታችሁ እንበርታ፣ በየሃይማኖታችን ሀባይብ። ሙስሊምም የሆናችሁ ቁርአንን እስቲ መቅራት ባንችል እናዳምጥ። በተለይ ያው ቀንማ ከኛ የበለጠ ስልካችን ቢዚ ነው፣ ከራሴም ጭምር ማለት ነው። ያው እኛ ያልኩ ነው ማወራው። ቢያንስ እስቲ ማታ ስንተኛ ሱረቱል በቀራ ከፍተን እንተኛ። ያው ሱረቱል በቀራ ሰይጣን ያው ቁርአን ሁሉም ያው እንትን ነው፣ ግን ሱረቱል በቀራን ከፍተን እንተኛ። ከቻለን እንቅራ፣ ካልቻለን እናዳምጥ። ጥሩ ነገሮችን፣ ሀዲስ ነገሮችን፣ ምክር ነገሮችን በቻልና ያክል ቁርአኖችን እናዳምጥ፣ ተፍሲሮችን እናዳምጥ። ለሁሉ ነገር ሰይጣን የሚጫወትብን ከዲናችን በመራቅ ነው። እስትግፋር ማድረግ፣ የሆነ ነገር ወስዋስ ነገር ሲመጣብኝ ስልካችን ይዘን ከሆነ ስልካችን ጣል አርገን ውዱ አርገን 2 ረካ መስገድ፣ እስትግፋር ማብዛት። ብዙ የሚባሉ እስትግፋሮች አሉ ማለት ነው። ላ ወላ ሐውለ ወላ ቁወተ ኢላ ቢላህ ረበና አቲና ፊ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና አዛበ ናር። ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልክ ወለሁል ሐምድ ወሁወ አላ ኩሊ ሸይኢን ቀዲር። ረቢ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር። ላ ኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነ ዛሊሚን። ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ። ብዙ የሚባሉ አሉ ማለት ነው። እስትግፋሮች፣ ብዙ አስካሮች አሉ። እንደዚህ ለሰይጣን ቦታ መስጠት፣ ለሰይጣን በር መክፈት የለብንም ሀባይብ። ህይወታችን በአላህ እጅ ናት። ነፍስ የሚፈጥራትም እሱ ነው፣ የሚወስዳትም እሱ ነው። አዱንያ ደግሞ መቼም አትሞላም። አዱንያ እኮ መጠቃቀሚያ ናት። ልጅ ቢኖረን፣ ሀብት ቢኖረን፣ የፈለገ ነገር ቢኖረን እኮ በልተን ጨርሰነው አንሄድም። ለቀጣይ ለወራሽ ነው አስረክበን የምንሄደው ማለት ነው። ለዛች ህይወት ለዛች ለምንድን ነው ራሳችን የምናጠፋ? በድሮ ጊዜ የሆነ ጊዜ ነው አሉ የሆነ ሴትዋ ልጇ በ300 አመቱ ይሞትባታል ማለት ነው። ከዛ ቁጭ ብላ በጣም አምርራ ያለቀሰች ነው። ምን ሆነች ነው የምታለቅሽው ተብላ ስትጠየቅ ልጄ ገና በልጅነቱ ተቀጠፈብኝ ብላ ተናገረች። ስንት አመቱ ነው ሲሏት
300 ዓመቱ አለች ማለት ነው። ያው የድሮ ሰዎች ቆዩ ነበር። 300 ዓመት ቆይቶ ለሞተው ነው ወይ በ60 እና በ70 የሚሞቱትን ብታይ ምን ልትይ ነበረ ሲሏት፣ በ70 እና በ60 የሚሞት አለ ወይ ስትል፣ አዎ ወደፊት የሚመጡት በ70 እና በ60 ነው የሚሞቱት ስትባል፣ እኔ የነሱ ጊዜ ኡመት ቢሆን ባህር ዛፍ ስር ቁጭ ብዬ ነበር ማሳልፈው ለዚች እድሜ ብዬ ምን ልሰራ ነበር ለዚች እድሜ ብላ አለች አሉ። እና የኛ እድሜ እንደዚህ ናት ማለት ነው። አላህ ቀልብ ይስጠን፣ ሂዳያ ይስጠን፣ በየሃይማኖታችን እንበረታ እና ትላልቅ ዩቱበሮች፣ ቲክቶከሮች ይሄንን ነገር ዝም እንዳትሉ ድምጽ ሆናቸው። ኮሜንት እንደዛ የሚጽፉት ኮሜንቱን አንብባችሁ እንዳታልፉት ማለት ነው። ለምንድን ነው እንደዚህ የሚሉት? ምክንያታቸው ምንድን ነው? ምን ደርሶባቸው ነው? እንጠይቃቸው በቁም ያሉ ማለት ነው ሀባይቢ። እና ያው ሼር ያረጋችሁ ላይክ ያረጋችሁ አበረታቱ። ምናልባት የአንድ ሰው ህይወት ብናድን ለእኛ ደግሞ አጅር አለው ማለት ነው። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።